ተመስገን እስኪ አሁን አንተ የአማራ ፋኖ በጎጃም የስምንተኛ ክፍለ ጦር የበላይ ዘለቀ ስምንተኛ ክፍለ ጦርና የአባኮስተር ብርጌድ ጠቅላይ ሻለቃ አባል ነህ። አባል ሆነ ስትቆይ የወጣህበት ዓላማ ምንድነው? ለአማራ ህዝብ ነጻነት ነው። እሺ ለአማራ ህዝብ ነጻነት ከወጣህ ለምንድን ነው ዝርፊያ ልትፈጽም የቻልክበት ሙያ ንገረን እስኪ። ያው ቃልዬን ያላከም በሰላም ማለት ነው። ከዚህ በፊትም እንትን ብለን አናውቅም ነበር፣ ግን ዛሬ ላይ የተላክን ከሱ ነው። ሰርታችሁ ነው ብሎ የላከን እሱ። ማን የላካችሁ? ቃል ኪዳን ልቁ። ያው ከሱ ጋር ተሰሩ የነበረ ከዚህ በፊትም አብራችሁ ተሰሩ ነበረ? የለም ምንሰራው ነገር የለም። አሁን ላይ ብቻ ነው በቃ ሰርታችሁ ነው ኬላ ብሎ የላከን ዛሬ ላይ። በማን ስር ነበራችሁ? አሁን የፋኖነት ቁመናችሁ በቃል ኪዳን ስር ነበራችሁ? አይደለም በሻለቋ ነበረ። ከዛ በሻለቋ ያው በነበረው በኬላ ነበር እንትን ምክንያት መፈራረፍ ነበረ በሰዓት ማለት ነው። እሺ ከዛ በኋላ በዛ ወጣን ዝም ብለንና ደባይ ጨቄ ጋር ዝም ብለን ተጠጋን እንጂ ደባይ ጨቄ ላይም አልገባንም። ዝም ብሎ ወደዚህም ስለነበረ ከዛ በኋላ እያለ ዝም ብሎ አስጠግቶ ምግብና ምናምን ብቻ እንትን አለ። ከአባኮስተር ብርጌድ ወደ ጮቄ ብርጌድ የሄዳችሁበት ምክንያት ምንድነው? በዋናነት ምንድነው? አሁን ያስከፋችሁ ሻለቃዋ ያስከፋቻችሁ ምክንያት ምንድነው? የሄዳችሁበት ምክንያት ስለዘረፋችሁ ነው? በኬላው ብር ነው ስለተጠየቃችሁ ማለት ነው። ይኸውልህ ስትናገር እያዋሻህ አትናገር ነው። አይደለም ሐቁን ነው የምናገር እኮ ነው። እውነታውን ተናገሩ። በኬላው ነው በተሰራው ብር ባለመስማማት ማለት ነው፣ በንግግር ባለመግባባት። ከዛ በኋላ ከናቤል ጋር በነበረው መኮራረፍ ሄድ ከዛ ውጭ ምንም ነገር ሻለቃው ምንም ይሄን አለች። አሁን ትእዛዝ ሰጥቷችሁ ወደዚህ ልትመጡ የቻላችሁ ሻለቃዋ ናት ወይስ ማን ነው? አይደለም ቃል ኪዳን ነው። ቃል ኪዳን ብቻ ነው የሰጣችሁ? አዎ። ደረሰኛ አዘጋጅቶ ነው የላካችሁ ወይስ ምንድነው? ደረሰኝ ከዛ የመጣ ደረሰኝ ይመስለኛል። ደረሰኝ ስላለኝ ድምጽን ሞቅ እያደረገ ቃል ኪዳን ነው ደረሰኙን ያዘጋጀላችሁ ያስመጣላችሁ? አዎ ራሱ ማለት ነው። አዎ። ከዚህ በፊት የሰራችሁት የስርቆት ወንጀል የለም? ምንም ነገር የለም። ወደፊትስ ምንድን ነበር ያሰባችሁት? ማለት ከቃል ኪዳን ጋር ሆናችሁ ምን ይላችሁ ነበር? ምን ለመስራት እያሰባችሁ ነበር? አሁን ሳትዋሽ ይቅርታ መጠየቅም ስላለባችሁ ማለት ነው። ወደፊት አስባችሁት የነበረው ድርጊትም ካለ እሱን በደንብ እያስረዳችሁን ሄዱ። ስለዚህ ወደፊት ልትሰሩት የነበረው ተግባር ምንድነው? ተመስገን እንዳንተ ወደፊት ምንም አይነት ለመስራትም ለማቀድም ምናምን እንትን ብለንም አናውቅም ከሱ ጋር ማለት ነው። ከመንቀሳቀስ ውጭ ማለት ነው። በዚህ ልክ ነው በዚህ ልክ ነው የሚል ነገር አውርተንም በህይወታችንም አናውቅም። እኛም ተነጋግረን ነበር ከነ ዮሴፍም መጥቶ በነበረ ሰዓት ማለት ነው። ከዛ ከ2 ሳምንት በኋላ ወደ ሻለቃ እንደምንመለስ ተነጋግረን ነው ከነ ዮሴፍና ከነ አቤል ጋር ማለት ነው የጨረስንበት። አሁን ታዲያ ይሄን ስርቆት እንድትፈጽሙ ትእዛዝ የሰጣችሁ ማን ነው? እሱ ነው ቃል ኪዳን። ስለዚህ ቃል ኪዳን ጋር ሆናችሁ እየሰረቃችሁ አብራችሁ ከሱ ጋር መንቀሳቀስ ነበር ፍላጎታችሁ ማለት ነው። በዛ ልክ ሳይሆን አሁን ላይ በመጣበት ሰዓት አብረን መንቀሳቀስ ጀመረ። እሱ እኮ የክፍለ ጦር አመራር ነው። ምን አገባው ነው አሁን ስለናንተ? ስለዚህ ኬላ እሱ ይመለከተዋል ወይ ነው? ይሄን ተናገሩ እስኪ በደንብ። ይመለከተዋል አይመለከተውም? ስለዚህ እናንተ ከማይመለከተው ሰው ጋር የምትንቀሳቀሱበት ምክንያት ምንድነው? ያው ለጥቅም ብለን ነው። እኛም በቃ አሁን ላይ እንዳጠቃላይ ይወጣንበት የዛሬው ነው። በቃ ለግላዊ ጥቅም ለግል ጥቅማችሁ ስትሉ ነው። አዎ የዛሬው ማለት ነው። ከዚህ ወጥተንም አናውቅም በህይወታችን። ስለዚህ እስኪ እንደው የአማራን ህዝብ ምን ትላለህ? ቃላትም የለኝም ማለት በይቅርታም እንኳን እንትን የማይባል ነገር ነው። እሺ ማን ነበር ስምህ አንተ? ተመስገን ደረሰኝ የት ነው ያለው? ደረሰኝ ያውቃል ነው የያዘው? አዎ ያውቃል። አብራችሁ ለዝርፊያ ተልኳል? አዎ። ከየት ነው የመጣ ደረሰኙ? ምንጩ ከብቻና ነው የመጣ? አዎ። ደረሰኙ ምንድነው የሚል አለዩትም። ደረሰኙ በምን የተሰየመ ነው ደረሰኙ? እንጃ። በቃል ኪዳን ስም ብቻ የታተመ ነው እንዴ? ሲጽፉ ነበሩ እና ያውቃል ስለነበሩ ደረሰኙ ምን አይነት እንደሆነ ማለት ያስመጣው ማን ነው? ቃል ኪዳን ያስመጣላችሁ? ያሳተመውም ቃል ኪዳን ነው። እንጃ ስላለዩት ማለት ማህተም ይኖረው አይኖረው አለዩት። ግን ያስመጣው ቃል ኪዳን ነው። አዎ። እሺ ማን ነበር አንተ ስም? አረጋ ማን ነው ወደዚህ ቦታ የላከ ለስርቆት የላከ ማን ነው? ቃልዬ ነው የላከ? ምንድን አድርግ ብሎ ነው የላካችሁ? ኬላ ሰርታችሁ ነው ብሎ። ለምንድን ልታውሉት ነው ገንዘቡን? ይኸው ለግል ጥቅም ነው። ለግል ጥቅማችሁ ማለት ነው። ለቃል ኪዳን ነው ሙሉውን ብር የምትሰጡት የነበር? አሁን ለኛ ነው ለጋራችሁ
ስንት ሆናችሁ ነው ለይሄንን የዘረፋችሁትን ብር የምትጠቀሙበት ነበር? አምስታችሁ። ማን ማን ናችሁ? በደንብ ተናገር። አረጋኝ፣ ታሚ፣ በረከት። ያውቃል። እሺ ያውቃል ማለት ቃል ኪዳን አጃቢ ነው አይደል? እሱም አብሮ እንዲዘርፍ ልኮታል። ድምፅን ሞቅ እያደረጋችሁ እሺ። ያውቃል ቃል ኪዳን አጃቢ ነው። የያዘው መሳሪያ ምንድን ነው? ተረተር ክላሽ። ኦኬ። ማህተሙን ስለ ማህተሙ ምን ስለደረሰኙ የምታውቀው ነገር አለ? አላየሁትም። ደረሰኙ ምን አይነት ነው? ደረሰኙን አላወቅኩም። በረከት ለምንድን ነው የመጣ? ለምን ዓላማ ነው ወደዚህ የመጣ? ቃል ኪዳን ስሩ ብሎ ነው የላካችሁ? እና ምን ያህል ገንዘብ ሰራችሁ? ደረሰኙ ከየት የመጣ ነው? ደረሰኙን ከቤተና ወሰኝ የመጣ ታኛኔ አንተሱ ያውቃል ነው ያዘው። ደረሰኙን ያዘው ማን ነው? ያውቃል ነው። እና አሁን ያውቃል እንዴት ጠፋችሁ? ከእናንተ ተለይቶ እንዴት ጠፋ? አብሮ እየመጣ እያለ ነው ወደ ቁርአን ውስጥ ታጥፎ ሲሄድ እኛን ነው ወደዚህ መጣ። እንዴት ወዴት ልሄድ ነው አላችሁ? ወደዛ ነው ዝም ብሎ ሄደ። እኛን አላመከረም። ቃል ኪዳን አብሮ ልኮታል ዞር። አዎ ማን እያጀበው ነው ቃል ኪዳንን እሱን የላከው? ድምጽ እንድታወጡ ነው በደንብ ታውሩ እንዴ? ብቻው አጃቢ የለውም አሁን ቃል ኪዳን? አዎ። እና ይሄን ስሩ ነው ብላችሁ ነው የላካችሁ? አዎ። ማን አንተ ገንዘብ ያጅ ነህ? እኔ ተቀብሎን ከያዘ ሰው ቤት ሲከነም ጸሐፊያችሁ ማን ነበር? እሱ ነው። ያውቃል ይጽፋል። በረከት ደግሞ ገንዘብ ትይዛለህ። ሩን እየተቀበለ ሰዎች ሲያዘው ሲልም ይይዛል። ምን ያህል ነው አሁን ሹፌሮችን የተቀበላችኋቸው? 2000 3000 ሲል ነው የምሰማው። እሱ ነው የሚቀበላቸው። እሱ ነው የሚቀበላቸው 2000 3000 ይላል። አልከፍልም፣ በዚህ ደረሰኝ አልከፍላችሁም፣ ገንዘብ አልከፍልም ብሎ የሄደ ሹፌር አለ የለም? አልከፍልም ብሎ ከዛ ከፈልልን ችግር የለም ስልክ ምናምን ብሎ ተስፋ አስከፍሎታል። መሰለኝ አስከፍሎታል። ሳያስከፍለው አይቀርም እንጂ እምቢ ያላችሁ ሹፌር አለ። ደረሰኙ ህጋዊ ስላልሆነ በዚህ ደረሰኝ አንከፍልም ቢሏችሁ ብሎታል። እምቢ ብሎ ግን በጉልበት አስከፍሎታል። ከፍሎታል አይደለም? ታሜ ይዘው የነበርከው ክላሽ ምንድነው? ተረተር ነው። ያውቃል ተረተር ያውቃል ተረተር ያውቃልን ተረተር ነው ያዝከው? ያውቃል ምንድን ነው የያዘ? ኮሪያ። የማን ናት ኮሪያዋ? ከመከላከያ ወጣች ነው። መቼ ወጣችሁት ነው? ሳምንት ቆይ አሁን ይሄንን ዝርፊያ ስትፈጽሙ ማለት ነው የምታገኙትን ሰው በሙሉ እርምጃ እንድትወስዱ ትእዛዝ ሰጥቷችሁ ነበር? ሰው ካገኛችሁ ምንድን ነው ያላችሁና? በቃ 3 መኪና 4 መኪና ሰርታችሁ ተመልሳችሁ ነው ያለው። 3-4 መኪና ስሩና ቆራርጣችሁ ተመልሳችሁ ነው ተወሩ። ይሄን ያላችሁ ቃል ኪዳን ነው። እናንተ ወገን ሲይዛችሁ ያዛችሁ ፋኖ ነው አይደለ? ፋኖ ሲይዛችሁ እርምጃ ለመውሰድ ዝግጁ ነበራችሁ ፋኖ ላይ ወይስ እንዴት ነበረ? ነገር የለም። ምክንያቱም ጥፋቱ የራሳችን ነው እናውቃለን። ጥፋቱ የራሳችን ነው፣ ወንጀሉ የራሳችን ነው እናውቃለን። ታዲያ ለምንድን ነው ተኬላ ቦታ እዚህ ድረስ እየሮጣችሁ የመጣችሁ? መከላከያ በታችሁ ስለመጣ ስለነበረ እና እነሱ ነው የመሰሉ ወደዚህ መጡ ማለት ነው። እነሱ እየተከተሉ ነው አይደል? አዎ። አሁን ቀጥታ ገንዘቡን ይዛችሁ የት ነበር ልትሄዱ የነበረ? ቃል ኪዳን ላይ እሱ እየደወለላችሁ ነበረ? አዎ ነው ምናምን ነበር። ይበቃችኋል ቶሎ እያላችሁ ነበር? አዎ። አሁን እሱ የት ነው ያለ? አምስት ስራው ምንድን ነው? አሁን ላይ ለረፍት ነው የመጣው ነው ያለን። ሙሉ ስራውን ትነግረኛለህ ማለት? አሁን እኔ የምሰራ ምንድን ነው ይላችኋል? ለረፍት ነው የመጣው ግን በክፍለ ጦር ላይ ኦርዲናንስ ያለው። ስንተኛ ክፍለ ጦር ላይ? አሁን የስምንተኛ ክፍለ ጦር ኦርዲናንስ ነኝ ይላችኋል? ሆኛለሁ ነው ያለን። እሺ አሁን ለረፍት በሕክምና ኬዝ ወጥቻለሁ። ለትንሽ ቀን ረፍት ነው ያለው እና ለረፍት የመጣ ሰው እንዲዘርፍ ትእዛዝ ይሰጠዋል። ታዲያ ለረፍት ከመጣ እናንተን ትእዛዝ እንዴት ይሰጣችኋል? ያው እሱ እንደዛ ሲለን በቃ ለጥቅም ነው የሚያማምረን ማለት ነው። ከዛ ገንዘብ ላይ ተካፋይነት ለመሆን ብቻ ነው። መጠቀም ስለፈለጋችሁ ብቻ ነው የመጣችሁ። ልጁ ግን የቆመ ለምን ይመስላችኋል? አሁን ቃል ኪዳን አላማው ምን ይመስላችኋል?